አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳጁ ቻናል እንኳን በደህና መጡ። ይህ ቻናል በካታር ህይወት፣ ጉዞ፣ መዝናኛና በተለያዩ ማህበራዊ ጉዳዮች ላይ ትኩረቱን ያደርጋል። ዛሬ በዶሃ ውስጥ በጣም ተወዳጅ የሆኑ መዳረሻዎችን አብረን የምናይ ይሆናል። በነገራችን ላይ ካታር በመካከለኛው ምስራቅ የምትገኝ ትንሽ ዘመናዊና የበለጸገች ሀገር ናት። ዋና ከተማዋ ዶሃ ሲሆን በዘይት፣ በተፈጥሮ ጋዝና በውብ የቱሪስት ስፍራዎች ትታወቃለች። ይህንን ስፍራ አብረን የምናየው ይሆናል። ጉብኝታችንን የምንጀምረው ከሱቅ አገት ነው። ሱቅ አገት ከ100 ዓመት በላይ ታሪክ ያለው ባህላዊ ገበያ ነው። እዚህ ስፍራ ላይ መታችሁ ምንም የምታጡት ነገር አይኖርም። የተለያዩ ባህላዊ ልብሶች፣ ቅመሞች፣ የእጅ ስራዎችና የተለያዩ ምግቦችን ማግኘት ይችላል። በጣም ብዙ ነገሮችን አካቶ ይዟል። ኢንሻአላህ በሌላ ቪዲዮ በሰፊውና በጥልቅ ሁኔታ የምናየው ይሆናል። በሁለተኛነት የምናየው የካታር ወይም ካታር ካልቸራል ቪሌጅ ነው። ይህ ቦታ የካታር ባህልና ስነ ጥበብ ማዕከል ሲሆን ቲያትሮች፣ ጋለሪዎች፣ ባህላዊ ዝግጅቶችና የተለያዩ ፕሮግራሞች የሚቀርቡበት ውብ ስፍራ ነው። በዙሪያም ውብ የባህር ዳርቻዎች ይገኛሉ። በሶስተኛ ደረጃ የምናየው ፐርል ካታር ነው። ይህ ቦታ በጣም ውብ ነው። በባህል ላይ የተገነባ ሰው ሰራሽ ደሴት ሲሆን ዘመናዊ ህንፃዎች፣ የቅንጦት መደብሮች እና ውብ የጀልባ ማረፊያዎች ይገኛሉ።
በአራተኝነት የምናየው ሚና ዲስትሪክት ወይም ሚና ፓርክ ነው። ይህ በጣም ውብ ስፍራ የሚገኘው የዶሃ አሮጌ ወደብ አካባቢ ነው። በጣም የሚታወቀው በብሩህ ቀለማት የተቀቡ ህንፃዎቹ ነው። በጣም ብዙ ሰዎች ለፎቶ መነሳትና ለመዝናናት ይመርጡታል። በአምስተኝነት የምናየው አስፓየር ፓርክ ነው። አስፓየር ፓርክ የሚገኘው አስፓየር ዞን ውስጥ ሲሆን በዶሃ ውስጥ ካሉ ትልልቅ ፓርኮች አንዱ ነው። ይህ ቦታ አረንጓዴ ቦታዎችን የያዘ ሐይቅ አለው ውስጡ ላይ እና የእግር መሄጃ መንገዶች ውብ በሆነ መልኩ ተዘጋጅተዋል። ቆይታችን ይሄን ይመስላል። ለዛሬ እነዚህ ውብ ስፍራዎች ባጭሩ ተመልክተናል። የዛሬ ቆይታ ይሄንን ይመስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ኢንሻአላህ በሚቀጥለው ቪዲዮ የተለያየ የካታርን ውብ ገጽታ የምንመለከት ይሆናል። በተጨማሪም እናንተ ማየት የምትፈልጉት ቦታ ካለ ወይም ተጨማሪ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ከወደዳችሁ ደግሞ ላይክ እና ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቆዩ።